በአርሰናል ግርግር ከባድ ወንጀል እየተፈጸመ ነው። ዶላር ሁላ አብይ ጨምሯል እየተባለ ነው። አልሰማውም እንጂ ጨምሯል። በዚህ ግርግር ቶሎ በል እየተባለ እየጨመረ ነው። እኔ እስከ ሌሊቱ 6 ሰዓት ድረስ ለዛሬ ርዕስ አንቀጽ ይሄን በተመለከተ መረጃዎቹን አሰባስቤ መንሰብስቤ እስከ ሌሊቱ 9 ሰዓት እየጻፍኩ ነው። ደክሞኝ ወደ ፌስቡክ ስመጣ ለማየት ዓለም ቀልጧል፣ ነዷል። ቪዲዮ ይገርማል። ኢትዮጵያ ለዓለም ዋንጫ ያለፈች ነው የሚመስለው። የመኪናው አይነት በኩል ሌሊት ህዝብ ወጥቶ አርሰናል እንግሊዝ ሀገር ያሉት ራሱ እንደዚህ ያሉ ነው። ስለዚህ አሁን እኔ ያዘኝ ድምፁን አጥፋል። ስለዚህ አሁን ለዚህ ህዝብ ምን ብዬ ነው ድምፅ ሆናለሁ ብለው ኬንያ አንድ ሳንቲም የተወሰነ ሳንቲም ነዳጅ ጨምሯል ብለው ይሄው ሀገር ቀውጢ ሆኗል። እሳት ነዳለች ኬንያ። የዳቦ ጥያቄ፣ የመብት ጥያቄ። ኢትዮጵያ በኩለ ሌሊት በባዶ ሆዱ ነው አይደል ጾማውን ግፎ ሽሮን እንትን ምግቡን በልቶ የነዳጅ ችግር የለበትም እና የተወዛገብኩ እግዚአብሔር የሚያውቀው አሁን ለዚህ ህዝብ ምን ተብሎ ነው ድምጽ የሚኮነው? መሳቂያ መሳለቂያ መሆን ይሄ አይደለም። ጫካ የገቡት የእስክንድር ልጆች የእስክንድር ነጋ ምክትሉ ዋናው ትዳሩን ማሸነፍ አቅቶት ጫካ ገብቶ አሁን እንትን የሚለው ተመልከቷቸው። በፌስቡካቸው የሚለጥፉት የአማራን ችግር ለማጥፋት የገባው አዶናይ መድፈኛው ቡም ብሎ እስከ ሌሊቱ 7 ሰዓት ቴሌቪዥን የሚያይበት የነፃ አውጪ ጫካ ነው የሚገባው። ጫካ ነው ያለው። እነሱ ዲሽ ተክለው የእንግሊዝ ፕሪሚየር ሊግን እያዩ በቲክታክ ላይቭ ገብተው ጌም እየተጫወቱ አበባ ጣልጣል ኮፍያ ጣልጣል እያሉ የጣመ የላመ በልተው ይሄ ዳያስፖራው የሚልከውን ዶላር ጫማ ለ2 ቀን ማረግ አስጠላኝ እያሉ እየቀየሩ ሴቶች በወረፋ በሰልፍ ምክንያቱም ከዛም ይመጣለ ቸገረ ትንሽ ብር ላኩ በጣም ውጊያ ልገባ ነው እያለ ይሄ ዶላር ይላካል። በራሱ በባዕዴን በኩል ይገባላቸዋል። እዛ ተቀምጦ እሪ አዲስ አበባ ያለው እሪ እኩለ ሌሊት ሰው ረብሹ። አሁን ይሄ ሰው ተቸግሯል፣ አዲስ አበባ ችግር አለበት፣ ኑሮ ተወዶበታል፣ ኑሮ ተቸግሯል ለማለት አይቻልም። ፓስተሮቹ እሺ ኦኬ እነሱ ትንቢትም እየተናገሩ ነው። አርሰናል ዋንጫ ይበላል፣ ማንቸስተር ዋንጫ ይበላል እንደ ማቴዎስ ወንጌል እንደ ማርቆስ ወንጌል። ምክንያቱም እግር ኳስ ማለት የአእምሮ መቆጣጠሪያ ሌላው የቅኝ ግዛት መግዣ ጥበብ ስለሆነ ስለዚህ ይሄ በቸርቻቸው ውስጥ የእንግሊዝን ባንዲራ የአሜሪካንን ባንዲራ የማን ባንዲራ ያደረጉት ፓስተሮች ዋና የዚህ ተልዕኮ አስፈጻሚ ስለሆኑ እዛ ጋር ችግር የለም። የኛ ሰባኪያን መምህር ዘበነ የኛ ሰባኪያን እነ ማንተስ የሚባሉት እንቅልፋቸው ሰዓታት የማይሄዱ ቅዳሴ የማይሄዱ ሰዎች አርሰናል ብለው ምን ከምን ላርገው ነው? ምን ብዬ ነው አሁን የህዝብ ተቸገረ ምናምን ብለው እና በውስጥ የሚልኩልኝ ሰዎች አሁን የገባኝ ኤአይ እንደሆነ ወይ ኤአይ ነው ወይ ድራማ ነው። ይሄ የማየው ስቃይ የሚላክልኝ ስቃይ ድራማ ነው ማለት። ሙሉጌታ አንበርብር እንትን ነው ያለው ኡጋንዳ ነው ያለው። ተመልከቱ ኡጋንዳ ነው ያለው፣ ተሰዶ ነው ያለው ኡጋንዳ ተመልከቱት። ሙሉጌታ አንበርብር የአማራ ፋኖ ቃል አቀባይ ታጋይ እና ደግሞ ወገኔ ተጎዳ ወገኔ ህዝቤ ብሎ መከራ ፍዳ የሚያይ በኡጋንዳ አይሰራም።
በኡጋንዳ ወደ አሜሪካ ወደ ካናዳ ለመሄድ የስደት ቀኑን እየተጠባበቀ ያለ ነገር ግን አማራ እንጀራው የአማራ ገበሬ የአማራ ፋኖ ፊቱን አምጣና ከሙልጌታ አንበርብር ጋር ብታስተያየው ያኛው እንደኔ የኬር ያነጠፈው ድንጋይ መስሏል። ፊቱ ቀጭጯል፣ ቀንጭሯል። የአማራን ኮዝ የአማራን ኬዝ ይዤ ድምጽ ሆናለሁ የሚለው ሙልጌታ አንበርብር ደግሞ የተወለወለ መስታወት መስሎ በስንት ዶላር የሚሸጠውን የአርሰናል ማሊያ አድርጎ አርሰናላውያን እንኳን ደስ ያላችሁ ይላል። ይሄ ሰው ታዲያ አማራዊ ጠብታለ ለኔ ወዳጄ ነው ስለማንምረው በጣም ወዳጄ፣ በጣም ይደውልልኝ፣ በጣም ደውልለት፣ ምንም ችግር የሌለብን ሰው ጎፈንድሚ በተባለበት ቦታ ሁሉ አለ ከመዓዛ መሐመድ ጋር። መዓዛ መሐመድ ያን ሰውነቷን አስመጥጣለች በአማራ ብር። የበሽታ ከሆነ ይቅር ይበለኝ፣ ረሃይል ይቅር ይበለኝ። የበሽታ ከሆነ እኔ የሰማሁት አስመጥጣ ነው ስለተባለ ነው። ታስመጠጠችው በአማራ ገንዘብ። እግዚአብሔሩ ከሆነ ግን መድኃኒዓለም ይቅር ይበለኝ። መልክ ረጋፊ ነው፣ ስጋ ረጋፊ። የአማራ ኬዝ በተባለ የአማራ ጎፈንድሚ አለ በተባለበት ቦታ የማይጠፋ የተወለወለ መስታወት መስሎ አማራን መቢያ አማራን መመገቢያ አድርገው ኡጋንዳ ድራፍታቸውን እየጠጡ ውስኪያቸውን እየጠጡ የሚኖሩበት ቤት ተንፈላሰው ይኖራል። የቀጠራቸው ስኳድ የቀጠራቸው ብአዴን የቀጠራቸው ፋኖ እየተቀበሉ 2 ደቂቃ 3 ደቂቃ ሳክራው ሚዲያ ላይ እየወጡ ያ ሳያንስ ዛሬ ደግሞ እንኳን ደስ ያለ አማራ እንኳን ደስ ያለ እንደ አርሰናል 22 አመት በትግስት ብትጠብቅ ታሸንፋለህ። እስከዛ ድረስ ለኛ ዶላሯን ላክ። ኡጋንዳ ስደት ላይ ነን። የአማራ ሚዲያ ማዕከል ልናቋቁም ነው። ገንዘባችን አዘጋጁ። በጣም እንትን ቦታ ትንሽ ተተኳሽ አንሷቸዋል። ዶላር ዩሮ አዘጋጁ። ቀልድ ነው። ሙልጌታ ኢትዮጵያ እያለ በጣም የተጎሳቆለ ነበር፣ ምጥጥ ያለ ነበር፣ ትክክለኛ አማራ ይመስላል። አሁን ግን እንደምትመለከቱት ዛንዚባራዊ መስሏል። ችግር የለበትም፣ አይርበውም፣ አይጠባውም። ጭራሽ ቁስል ይለቅበታል። አማራ ድሮን ይጮህበታል። አማራ የሚገባበት የሚወጣበት አጥቷል። እሱን የሚያስጨንቀው የአርሰናል ማሸነፍ ነው ማለት ነው። በለጠ ካሳ እንመልከት። በለጠ ካሳ ደግሞ ሌላው እኔ ራሴ ያስተዋወቅኩለት ሰው ነው። እሱ ደግሞ የጎንደሩን ስኳድ ይዞ የሚሰራ ነው። ይሄ የወሎውን ነው፣ ያኛው ደግሞ የጎንደሩን ስኳድ ይዞ ነው የሚሰራው። የላስታ ልጅ ነው በነገራችን። በለጠ ካሳም ደግሞ እንደዚሁ እንኳን ደስ ያላችሁ አርሴናላውያኖች፣ እንኳን ደስ ያላችሁ በእውነት ይሄንን በማድረጋችሁ ትብለናል። 22 አመት በትዕግስትን የጠበቃችሁት። ስለዚህ በእውነት በጣም ደስ ያለ። ከዛ ዝቅ ይልና ምሽክ ብሏል። የገባ አልወጣ። ጀነራሉ ፈረጠጡ። አብይ አህመድ ደንግጧል። ፋኖ ድልን ተቀዳጅቷል። ሰራዊቱ በድል ላይ ነው። ሰብስክራይብ አድርጉ፣ ሼር አድርጉ ይላል። ከዛ እዚህ ጭንቀቱ የአርሰናል እንትን ማለት ነው ማለት ነው። እሱ ብቻ አይደለም እንግዲህ ተመልከቱ። ሁላችሁም ገብታችሁ መመልከት ትችላላችሁ። በአጠቃላይ ሙስጠፋ ዑመር የሶማሌ ክልል ፕሬዝዳንት በለጠን ተመልከቱ። በለጠን አንተ ዘግይተን ያመጣልኝ ቅድም ስላላኩልን እንኳን ደስ ያላችሁ ተብላችኋል። የአርሰናል ደጋፊዎች እንኳን 22 ጊዜ ያለ በቃ እንኳን ደስ ያላችሁ። አርሰናል 2018 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆነ። የምድራችን ግዙፍ የሆኑ ዝሆኖች አይናቸውን ባይናቸው ለማየት አርግዞ ለመውለድ 22 ወራት ይፈጅባቸዋል። ሲያመሰጥረው አንድም አርሰናል
እንደ ግዙፍ ሰዎች በወራት ሳይሆን በአመታት አምጦ ወልዷል እንኳን ደስ ያላችሁ ይላል። ከዛ ሰብስክራይብ አድርጉ ይላል። አልጸጸትም ግን በገዛ እጄ እዚህ ሰብስክራይብ አድርጉት ብዬ እኔ ራሴን ያስተዋወቅኩት። ሙስጠፋ ዑመር እንመልከተው። ሶማሌ ክልል ነው የሚመራው። እናቴ በቃ አለቀ። ኮንግራቹሌሽን አለ በቃ አለቀ። እንኳን ደስ ያላችሁ የኢትዮጵያ ህዝቦች፣ የኢትዮጵያ የሶማሌ ክልል ያላችሁ የአርሰናል ደጋፊዎች እንኳን ደስ ያላችሁ። በቃ ተመልከቱት የስንት ዓመት ጭንቀታችንን። እሺ ሌሎቹስ በግድ የለም ችግር የለባቸው። ጌታቸው ረዳ አሁን ጌታቸው ረዳ እሱም አርሰናል ተመልከቱ እንዴ ኮመንቶቹን ራሱ ተመልከቱ። እዛ ትግሬ የሚሆነውን አጥቷል፣ የሚገባበት አጥቷል፣ የሚበላው የሚጠጣው አጥቷል። ይሄ አብይን ሲሰድብ የኖረ ጨቅላ ነው ሲል የኖረ ሰውዬ ተመልከቱ። ብራቮ አርሰናል ብሎ 52000 መቼም አማራ ላይክ አያረጉም ወይም ደግሞ ምናምን 52000 ከዛ ግፋቢል 40000 ትግሬ ላይክ አድርጎታል። 6200 ኮመንት እዛ ውስጥ እንኳን የመከሩታል። እንዴ አንተ ምን መሆን ነው ምን እያረክ ነው ብሎ ማለት 1900 ሰዎች ደግሞ ሼር አድርገውለታል። 1 ሚሊዮን ትግሬ አስፈጅቶ እሱ ይጨንቀው የነበረው አርሰናል መቼ ነው ዋንጫ የሚበላው? የግዴ ልጅ የአብርሃ ልጅ የአቶ ተከስተ ልጅ ሬሳውን አሞራ አስበልቶ እሱ ሚሽኑ ሲጨርስ አብይ ጋር ተጠግቶ የአርሰናል ማሊያ አድርጎ እንኳን ደስ ያላችሁ ወዲ ሀገሬ ደቀይ እንኳን አጻኩ ይላል። እና እኔ አሁን መመርመር አለብኝ ወይ ደግሞ እዚህ አውሮፓ ጠበል አለ የምትሉት ካለ መሄድ አለብኝ። ብቻዬ ለኔ ያልተገለጠ ነገር አለ፣ እኔ ያልገባኝ ነገር አለ እንጂ ሰው ጃዋር መሐመድ ጋር እንኳን ደስ ያላችሁ ነገር ቀጥሎ ደግሞ የ120 ቤተሰብ እንትን ስኳዶች በአምቦ አንድ ሰው የ14 አመት ወንድ ልጅ ደፍረው ምናምን በዚህ ደግሞ አርሰናል እንኳን አሸነፈ። የስንት ዘመን ጭንቀታችንን አቦ ያ ረብ አልሐምዱሊላህ ያ ረብ العالم ይልና እኔ ጤነኛ አይደለሁም። እንግዲህ የሆነ የጎደለ ነገር አለ ማለት ነው። እንዴ 52000 ሰው 52000 ሰው ላይክ አሁን እንደውም በስቶ ሊሆን ይችላል አልጨመረም። 6 እኔ ቅድም ከ16 ሰዓት በፊት ነው እንትን ያልኩት ስክሪንሻት ያደረኩት። አሁን ስንት ገብቶ ይሆን እስቲ ሊየው። እንዴ ጌታቸው ረዳ